ማዘ ብሔራዊ ፓርክ እንግዲህ በኢትዮጵያን አቆጣጠር በ1997 ወደ ብሔራዊ ፓርክ ተቀላቅሏል። በኢትዮጵያ ብቻ የሚገኘው የማዘ ብሔራዊ ፓርክ መለያ የሆነው ኢስዋንስ ቆርኬ መገኛ ነው። 38 እና ከዛ በላይ አጥቢ የዱር እንስሳት የሚገኙበት የቀንና የማታ የቆላው አጋዘን፣ ድፋርሳ፣ ፌቆ፣ ወተርባክ እና አንበሳ ከማታ ዱር እንስሳት በብዛት ቆርኬውን ቀጥሎ ማዘ ብሔራዊ ፓርክ ላይ አንበሳ በብዛት ይታያል። እጽዋት ስብጥሩ በተመለከተ 80 እና ከዛ በላይ እጽዋት ዝርያዎች የተለዩ በጥናት የተረጋገጡ የእጽዋት ዝርያዎች አሉ። በኃይለማርያምና ኦሮሞ ፋውንዴሽን የተሰሩ ስራዎች ሰፊ ስራዎች አሉ። ለፓርክ ጽሕፈት ቤትና ለፕሮጀክት ማናጅመንት ዩኒት 8 የሞተር ሳይክሎች ተበርክቶልናል። ከዛ ባለፈ ደግሞ 9 ስማርት ፎኖችን አበርክቶልናል። ዛሬ ላይ የተሰጠው 2 መኪናዎች፣ አንዱ ለፕሮጀክት ማናጅመንት ዩኒት፣ አንዱ ለብሔራዊ ፓርኩ ጥበቃና ቁጥጥር ስራ የሚያገለግል። ከዚህ መኪና በፊትም ለ3 ዓመታት ከጽሕፈት ቤታቸው መኪና ሰጥተውልን እየተገለገለን ቆይተናል። እነዚህ መኪናዎችም ለባዮዳይቨርሲቲ ለጥበቃና ቁጥጥር ስራ ነው የሚያገለግሉ። ሌላው ደግሞ ስካውቱ ዕለት ተዕለት ተንቀሳቅሶ ለሚሰራበት የጫማ ግዢ ካምፕ ሳይት ላይ ስካውቶችን ባለሙያዎችን ለጥናትና ለምርምር ለጥበቃና ቁጥጥር ስራ ወጥተው በወጡበት ለማደር የሚያገለግሉ 39 ድንኳኖች ደግሞ ለስካውቱ ብቻ ሳይሆን ወደ ማዘ ብሔራዊ ፓርክ ለጉብኝት መጥተው ለማደር የሚፈልጉ የሚከራይ ድንኳን ያለበት አሁን ለአውቶፖስትና ካምፕ ሳይት ላይ የሚገለገሉበት ፍራሾች፣ ስሊፒንግ ባግ እና ረንኮት ተበርክቶልናል ከዚህ በፊት ማለት ነው። መንገዱ ለምንድን ነው የሚጠቅመው? ቱሪስቱ እየተንቀሳቀሰ ብሔራዊ ፓርኩን የሚጎበኝበት። ሌላው ደግሞ ማዘ ብሔራዊ ፓርክ እሳት ይነሳል። በበጋ ወቅት ላይ እሳት ሲነሳ መንገድ ያስፈልጋል። መንገዱ ለምን ያገለግላል? ለእሳት መከላከያም ያገለግላል። በተሽከርካሪ ሰው ተንቀሳቅሶ ሄዶ ለማጥፋትም የሚያገለግልበት 50 ኪሎ ሜትር መንገድ እቅድ ከተያዘው የመጀመሪያ ከፍታ 30 ኪሎ ሜትሩ መንገድ ተከፍቷል። 17ቱ ቀበሌያት ላይ ያሉ አካባቢ ህብረተሰብ ናቸው ብሔራዊ ፓርኩን ጠብቀው ያቆዩት። ለነዛ ህብረተሰብ ደግሞ የህብረተሰብ ተጠቃሚነትን ማሳደግ አለበት በሚል ፕሮጀክት ይዟል። ከዛም ባለፈ የህብረተሰብ ግንዛቤ ላይ ስትሪንግ ኮሚቴ ተቋቁሟል። እሳት አደጋውን ለመከላከል ደግሞ ፋየር ብርጌዶችን ተቋቁሟል። በኃይለማርያምና ኦሮሞ ፋውንዴሽን ድጋፍ ማለት ነው። እሳት ሲነሳ ህብረተሰቡን መሪ ሆኖ ህብረተሰቡን ይዞ ተንቀሳቅሶ እሳት የሚያጠፋ ብርጌድ እንዲቋቋም ተደርጓል። የማዘ ብሔራዊ ፓርክ ችግሩ ምንድን ነው? መፍትሄውስ ምንድን ነው? አሁን ያለበት ደረጃው ምንድን ነው? ይሄን ምንድን ነው ማድረግ ያለብን የሚለውን ነገር ሰነዱ ተዘጋጅቶ በ17 ቀበሌያት ላይ ግንዛቤ ተሰጥቷል። ከዛ በኋላ በሁሉም ተግባራት ላይ ኮሚቴው የራሱ ባይለው አውጥቷል። አሁን ለምሳሌ የዱር እንስሳትን ያደነ በ100 ሺህ ብር እንዲቀጣ ወስኗል። ኃይለማርያምና ኦሮሞ ፋውንዴሽን ፕሮጀክት እዚህ ጋር መንቀሳቀስ ከጀመረ ግንዛቤ መስጠት ከጀመረ ወዲህ አደን ፓርኩ ላይ ጫና ያለው ቀንሶልናል። ህገወጥ ልቅ የቤት እንስሳት ይቀንሷል። እንጨት ቆረጣው በተመሳሳይ ያሉ ቻሌንጆች ቀንሰዋል። ግን ሙሉ በሙሉ ጠፍቷል ማለት አይቻልም። ህገወጥን እየቀነሱ መሄድን እንጂ ሙሉ በሙሉ በአንዴ ማቆም ከባድ ነው። በፐርሰንት እየቀነስን ያለ ነው። በጥሩ ሁኔታ ነው አሁን ያለ ነው። እዚህ ኦሞ ቫሊ ላይ ያልተነኩ ብዙ ነገሮች ስላሉ ማህበረሰብን በሚጠቅም መንገድ የኮንዘርቬሽን ኤሪያው እያስፋፋን ቱሪዝም እንዲስፋፋ ተጠቃሚነትን እንዲጨምር እያደረግን ለመስራት ኤችአርኤፍ ብዙ የሚሰራው ነገር አለና ከዚያ እንግዲህ አንደኛው ይሄ ማዘ ብሔራዊ ፓርክ ላይ የሚሰራው የኮንዘርቬሽንና የኮሚኒቲ ሳፖርት ፕሮጀክት ነው። ድጋፋችን ተጠናክሮ ይቀጥላል። ፕሮጀክቱ ገና ብዙ ነገር ነው የሚሰራው። ማህበረሰቡም የአካባቢው አመራርን በጣም ተባባሪ ስለሆነ ተባብረን ብዙ ለውጥ እንደምናጣ ተስፋ አደርጋለሁ። በተለይ ዶክተር